ሰላም። ዛሬ የምንመለከተው በጣም አስገራሚ ታሪክ ነው። እስቲ ያስቡት፣ አንድ ሰው አንድን አብዮት ሙሉ በሙሉ በእንቅልፍ ቢያሳልፈውስ? አዎ፣ ዛሬ የምናየው በአሜሪካ ስነ ጽሑፍ ውስጥ ትልቅ ቦታ ስላለው ስለ ሪፕ ቫን ዊንክል ታሪክ ነው። በእርግጥም እስቲ አንድ ወሳኝ ጥያቄ እንጠይቅ። ዛሬ ተኝቶ ከ20 ዓመት በኋላ ቢነቃ በዙሪያው ያለው ዓለም ምን ያህል የተቀየረ ሆኖ ሊጠብቀው ይችላል? ቤተሰብ፣ ጓደኞች፣ ሀገር፣ ሁሉም ነገር። እንግዲህ የሪፕ ቫን ዊንክል አስገራሚ ጉዞ የሚጀምረው ከዚሁ ጥያቄ ነው። እሺ እንግዲህ ወደ ታሪኩ ከመግባታችን በፊት መጀመሪያ ከዋናው ገጸ ባህሪ ጋር እንታወቅ። ሪፕ ቫን ዊንክል ማን ነው? ይህ ሁሉ ነገር ከመከሰቱ በፊት፣ ከረጅሙ እንቅልፉ በፊት ሕይወቱ ምን ይመስል ነበር? እስቲ እንመልከት። የሪፕ ባህሪ በጣም የሚገርም ነው። ሁለት ፍጹም ተቃራኒ ነገሮችን የያዘ ነው። ማለትም በአንድ በኩል በማህበረሰቡ ውስጥ በጣም ተወዳጅ፣ ደግ፣ በተለይ ከልጆች ጋር የሚገባባ የዋህ ሰው ነው። በሌላ በኩል ደግሞ ከኃላፊነት የሚሽሽ፣ ሥራ ማይወድ፣ እርሻውና ቤቱ ሁሉ የተበላሸበት ሰው ነበር። ይሄ በባህሪ ውስጥ ያለው ትልቅ ግጭት ነው እንግዲህ የታሪኩ ሁሉ መሠረት የሚሆነው። ታዲያ ይሄ ሁሉ የቤት ኃላፊነትና የባለቤቱ ወቀሳ ሲበዛበት ምን ያደርግ ነበር? መፍትሄው አንድ ነበር። ታማኝ ውሻውን ወልፍን አስከትሎ ወደ ተራራ መሸሽ። አዎ፣ ፍጥረት ለእርሱ ብቸኛ መደበቂያውና ማምለጫው ነበረች። እሺ፣ አሁን ደግሞ ወደ ዋናው ክስተት፣ ሁሉንም ነገር ወደ ለወጠችው ዕለት እንሂድ። ሪፕ እንደ ልማዱ ወደ ካትስኪል ተራሮች በሄደበት አንድ ቀን በፍጹም ያልጠበቀው በጣም ምስጢራዊ የሆነ ነገር ገጠመው። ታሪኩ የሚቀየረው እዚህ ጋ ነው። ተራራው ላይ እንዳለ ድንገት አንድ እንግዳ ድምፅ ስሙን ሲጠራ ይሰማል። ዞር ሲል እንግዳ የሆነ የድሮ ዘመን ልብስ የለበሰና ከባድ የመጠጥ በርሜል የተሸከመ ሰው ያያል። እንግዲህ የሪፕ ባህሪ ደጋግ አይደል? ዝም ብሎ ማለፍ አልቻለም። ሊረዳውም ተያይዘው መሄድ ጀመሩ። ይሄኔ ነው ነገሩ ይበልጥ የሚገርመው። ሰውየውን ተከትሎ ሲሄድ አንድ የተደበቀ ስፍራ ይደርሳሉ። እዛ ደግሞ ቃላት የማይተነፈሱ በጣም ከባድ ፊት ያላቸው ሰዎች ናይን ፒንስ የሚባል ጨዋታ ሲጫወቱ ያያል። በጣም የሚያስፈራው ደግሞ ኳሱን ሲመቱ የወጣው ድምፅ ልክ እንደ ነጎድጓድ ተራራውን ሁሉ ያናውጣው ነበር። እነዚህ እንግዳ ሰዎች ከያዙት መጠጥ ለሪፕ ሰጡት። እሱን ቀመሰ። ወዲያውኑ ግን ከባድ ድካም ተሰማውና መሬት ላይ ወደቀ። የገባው ግን ተራ እንቅልፍ አልነበረም። በጣም ጥልቅ እንቅልፍ ነበር። ለምን ያህል ጊዜ እንደሆነ ታውቃላችሁ? ለ20 ዓመታት። አዎ ልክ ነው። ለ20 ዓመታት በዙሪያው ያለው ዓለም ሙሉ በሙሉ እየተቀየረ፣ ጦርነት እየተካሄደ፣ ሀገር እየተመሰረተ፣ እሱ ግን ይህንን ሁሉ ሳያውቅ ለ2 አስርተ ዓመታት በጥልቅ እንቅልፍ ውስጥ ነበር። እሺ ከ20 ዓመት በኋላስ ሲነቃ ምን ገጠመው? ከእንዲህ አይነት ረጅም እንቅልፍ በኋላ አይኑን ሲገልጥ ያገኘው ዓለም በፍጹም የሚያውቀው አልነበረም። በጣም አስደንጋጭ ነበር። እስቲ ያስቡት፣ ሲነቃ መጀመሪያ ያየው ነገር ራሱን ነው። ጢሙ አንድ ጫማ ያህል ረዝሟል። አጠገቡ ያስቀመጠው ጠመንጃ ዘጎ ከጥቅም ውጭ ሆኗል። ከጎኑ የማይለየው ውሻው ውልፍ የለም። የተኛበት ቦታ እንኳን እሱም ያውቀው አይደለም። የሆነ በጣም ትልቅ ነገር እንደተፈጠረ ገባው። ከዛ ወደ መንደሩ ሲመለስ የገጠመው ድንጋቴ ከዚህም የባሰ ነበረ። ማንም ያወቀው ሰው የለም። ፊቶቹ ሁሉ በአልድ ናቸው። ሕንፃዎቹ ተለውጠዋል። መንደሩ በሙሉ እንግዳ ሆኖበታል። በቃ የራሱ ዓለም ሙሉ በሙሉ ተፍቶ በሌላ እንደተተካ ነበር የተሰማው። ከግል ለውጦች ባሻገር ከሁሉም በላይ ትልቅና መሠረታዊ ለውጥ የመጣው ግን በፖለቲካው ነበር። ሪፕ በእንቅልፍ ውስጥ እያለ አንድ ሙሉ አብዮት አልፎታል። ሪፕ ከመተኛቱ በፊት መንደሩ የታላቋ ብሪታንያ ቅኝ ግዛት ነበር። በመጠጥ ቤቱ ግድር ላይም በግልጽ ተሰቅሎ የነበረው የንጉሥ ጆርጅ ሳልሳዊ ምስል ነው። አሁን ግን ወደዛው መጠጥ ቤት ሲገባ የጠበቀው የንጉሡ ምስል አይደለም። በምትኩ እሱ በሕይወቱ ሰምቶት ስለማያውቀው ጦርነት ጀግና ስለ ጄኔራል ጆርጅ ዋሽንግተን የተሰቀለ አዲስ ምስል ነበር። ይህ ለውጥ ብቻውን ያመለጠውን የታሪክ ምዕራፍ በደንብ ይገልጸዋል። በጣም ግልጽ ነው ልዩነቱ። እሱ ሲተኛ ሀገሪቱ ጸጥ ያለች፣ በሩቅ ንጉሥ የምትተዳደር ቅኝ ግዛት ነበረች። ሲነቃ ግን ነፃነቷን ያወጀች፣ በሕዝብ የምትተዳደር የአሜሪካ ኅብረት የምትባል አዲስ ሀገር ሆና ነው የጠበቀችው። ታዲያ ሪፕ ዕጣ ፈንታው ምን ሆነ? በዚህ ሁሉ እንግዳ ነገር በተሞላ አዲስ ዓለም ውስጥ ቦታውን እንዴት አገኘ? ከሁሉም በላይ ደግሞ ከዚህ አስገራሚ ታሪክ እኛ ምን እንማራለን? በመጨረሻ
አንድ መልካም ነገር ተፈጠረ። አሁን አድጋ ትልቅ ሰው የሆነችው ልጁ አገኘችው እና ተንከባከበችው። እናም ሪፕ አዲስ ሚና አገኘ። እርሱ ሕያው የታሪክ መዝገብ ሆነ። ሥራው የድሮውን ዘመንና ያንን አስገራሚ የ20 ዓመት እንቅልፍ ታሪክ ለአዲሱ ትውልድ ማውራት ሆነ። እንግዲህ ከዚህ ታሪክ የምንወስዳቸው ዋና ዋና ትምህርቶች አሉ። አንደኛ፣ ዓለም ሁሌም በፍጥነት ትለወጣለች። ለውጥ ማይቀር ነገር ነው። ሁለተኛ፣ ስንፍናና ከኃላፊነት መሸሽ ዋጋ ያስከፍላል። ሪፕ አንድ ሙሉ ትውልድ ነው ያጣው። ከሁሉም በላይ ግን አንድ ሰው ከዘመኑ ጋር አብሮ ካልተጓዘ በገዛ ዓለም ውስጥ እንግዳ ሊሆን እንደሚችል የሚያሳይ ትልቅ ማስጠንቀቂያ ነው። በመጨረሻም ይሄ ከ200 ዓመታት በፊት የተጻፈ ታሪክ ለዛሬው ዓለም አንድ ትልቅ ጥያቄ ይዞልን ይመጣል። በዚህ ሁሉ ነገር በፍጥነት በሚለዋወጥበት በቴክኖሎጂ በፈጠነበት ዘመን የኛ የ20 ዓመት እንቅልፍ ምን ሊሆን ይችላል? ሳናውቀው ከዘመኑ ወደ ኋላ የሚያስቀረን በገዛ ዓለማችን እንግዳ የሚያደርገን ነገር ምንድን ነው? እስቲ እናስብበት።